ሰላም ጤና ፍቅር በያላችሁበት የእግር ኳስ አፍቃሪያን ተከታታዮችና አድማጮቻችን እንደተለመደው ከ90 ደቂቃ ትዕይንት እስከ መጋረጃ ጀርባ ክውን ሁነቶች የምንዳስበት የእግር ኳስ ሌንስ የዕለት ተዕለት ዘገባ ዳሳ ከታማኝና እውነታነታቸው እርግጥ ከሆኑ ምንጮች አጠናክረን መዳፋችሁ ላይ የምናደርስበት ዝግጅታችን ጅማሮውን አገኘ። ተወዳጁ ዓለም ዋንጫ 5ኛ ቀኑ ቀጥሏል። ስለ ጨዋታዎቹ ያዝናቸው ነገሮች አሉ። ገናናው ሪያል ማድሪድ ዝውውሩ ላይ ሽብር መፍጠሩን ቀጥሏል። የቼልሲ አዲሱ አሰልጣኝ በሽብር መንፈስ ገበያውን እያሰሱ ነው በስፋት የሚገኙት። አዩብ ቡአድም በመድፈኞቹ ራዳር ስር ከመውደቁም በላይ ስራዎች እየተቀላጠፉ ቢሆንም ሊቨርፑሎችም ልጁን የራሳቸው ለማድረግ ፉክክር ውስጥ ገብተዋል እና ይህንን የመሳሰሉ ዘገባዎች አብረን የምንዳስስ ይሆናል። እንደተለመዱ አዳዲስ ለሆናችሁ አድማጮች የቤተሰባዊነት ምዝገባ ሰብስክራይብ የምትለውን መንካት ብቻ የኛ አጋር ያደርጋችኋል። በአስተያየት መስጫው ላይ የእናንተን ሀሳብ ብታጋሩን ደስታችን ነው። አብራችሁን ቆዩ። በመደብ ኢ የመክፈቻ ጨዋታዋን ያደረገችው ጀርመን ለመጀመሪያ ጊዜ በዓለም ዋንጫ ላይ እየተሳተፈች የምትገኘው አኳራሳውን 7-1 በሆነ ውጤት አጋድማታለች። ጀርመን በዚህ ጨዋታ ባስቆጠረቻቸው 7 ጎሎች አማካኝነት በዓለም ዋንጫ ታሪክ በአጠቃላይ 239 ጎሎችን በማስመዝገብ 238 ጎሎች ያላትን ብራዚልን ቀድማ የዓለም ዋንጫ የምንጊዜም ከፍተኛ ጎል አስቆጣሪ መሆን ችላለች። ፊሊክስ ኔሜቻ ገና በ6ኛው ደቂቃ ላይ የውድድሩን ፈጣን ጎል አግብቷል። ካይ ሃቨርት፣ ኒኮ ሽሎተርቤክ፣ ጀማል ሙሲያላ፣ ናትናኤል ብራውን እና ዴኒስ ኡንዳፍ ቀሪዎቹን ጎሎች አስቆጥሯል። በምድብ ኤፍ የተደረገው የሁለት ጠንካራ ቡድኖች ፍልሚያ እጅግ አስደናቂ በሆነ ሁለተኛ አጋማሽ ተጠናቋል። ቨርጅል ቫን ዳይክ እና ክሪሴንሲዮ ሰመርቪል ኔዘርላንድ 2 ጊዜ መሪ ማድረግ ቢችሉም የጃፓኖቹ ኬይቶ ናካሙራ እና ዳይቺ ካማዳ በ88ኛው ደቂቃ ላይ ያስቆጠሯቸው አስደናቂ ጎሎች ጨዋታው በደመቀ ያቻ ውጤት እንዲጠናቀቅ አድርጓል። በምድብ ኢ ብርቱ ፉክክር በታየበት ጨዋታ የማንቸስተር ዩናይትድ አጥቂ አማድ ዲያሎ በ9ኛው ደቂቃ ላይ ያስቆጠራት ዘግይቶ የመጣች ጎል ኮትዲቫርን ባለ 3 ነጥብ አድርጓታል። ወደ ዝውውር ጉዳያችን ስናልፍ የዝውውር ጉዳዮች ኤክስፐርት የሆነው ፋቢዚዮ ሮማኖ እንደዘገበው አርሰናል ብቻ ሳይሆን ሊቨርፑልም አዩብ ቡአድ ላይ ያለውን ግልጽ ፍላጎት ለማሳወቅ ከሊል ክለብና ከተጫዋቹ ወኪሎች ጋር ቀጥተኛ ግንኙነት መርጧል። የሊቨርፑል ስካውቶች የሞሮኮ ብሔራዊ ቡድን የዓለም ዋንጫ መክፈቻ የምድብ ጨዋታውን ሲያደርግ ተጫዋቹን በቅርብ ለመከታተል ሜት ላይፍ ስታዲየም አምርተው ነበር። ተጫዋቹ በጨዋታው ላይ ካሳየው መረጋጋት የተነሳ የፈረንሳይ መገናኛ ብዙሃን ልክ 100 ዓለም አቀፍ ጨዋታውን እንዳደረገ ተጫዋች ነው የተጫወተው ሲሉ የገለጹት ሲሆን የሊቨርፑል ስካውቶችም በእሱ ብቃት እጅግ ተደንቀው ተመልሰዋል። ሊል ክለብ በተጫዋቹ ዙሪያ እየናረ የመጣውን ከፍተኛ ፍላጎትና መነጋገሪያ መሆን በሚገባ የተረዳ ሲሆን ይህን ውድ አማካያቸውን በዚህ ክረምት ለመልቀቅ 70 ሚሊዮን ዩሮ እየጠየቁ ይገኛሉ። ነገሩ አሁን ወደ እጅግ ከፍተኛ ዋጋ ፉክክር እየተቀየረ ይገኛል። ከሊቨርፑል በተጨማሪም አርሰናሎች ከፍተኛ ግፊት እያደረጉ ሲሆን ቀና የሆኑ ነገሮችም አድርገዋል። አመሻሽ ላይ ማንም ሳይጠብቅ የቼልሲው ተመላላሽ የእንግሊዙ ቋሚ ተጫዋች ኩኩሬላ ወደ ነጩ ቤተ መንግስት መሄዱ ሲረጋገጥ ቀድሞ ደስታውን የገለጸ ይመስል ላይክ ያደረገው የቡድኑ አጋሩ ኤንዞ ፌርናንዴዝ ነው። እንደሚታወቀው ኤንዞ ከቼልሲ ለመልቀቅ ፍላጎት አለው ቢባልም ቼልሲ ያወጣውበትን ካልመለሳችሁ አስቀምጬ በቀልቦ ይሻላል ይመስል ከ130 ሚሊዮን በላይ ዋጋ ለጥፎበታል። ያወጣ ላያወጣም ሌላ ጥያቄ ሆኖ ይህንስ ሁሉ ገንዘብ ከፍሎ የሚወስዶስ ማን ይሁን ተብሎ ከሚጠበቁ ዝውውሮች አንዱ አድርጎታል። የቼልሲው አዲስ አለቃ ዣቪ አሎንሶ ድንጋጤ ይሁን ታቀዶበት ገና ኩኩሬላ እግሩ ከመውጣቱ ተመላላሽ ተከላካይ እያሰሱ ነው። ማን ይሆን ስንትስ ያወጣል የሚለው ዜና በሰዓታት ውስጥ የሚታወቅ ይሆናል። ወጣም ወረደም ባርሰሎና እና የኤልቾሎ አትሌቲኮ እንደቋመጡ ኩኩሬላ የዘ ስፔሻል ዋን ጦር ተቀላቅሏል። እንግዲህ ለዛሬ ያዝናቸው ዜና እነዚህ ናቸው። በሌላ ትኩስ ዜና እስክንገናኝ ሰላም።